አንድ ቃል ልንገራችሁ። ያንን በህይወታችሁ የምትጠሉትን ኃጢአት ማታ አድርጋችሁ ጠዋት ለመጸለይ አቅም ካላችሁ ምንም ታሸንፋላችሁ። ምንም እንደዚህ አይነት ሰው በእግዚአብሔር ምሕረት የሚተማመን ሰው አይኑ በጣም ድፍረት ምናምን እንደሚመስል ነጠላሽን አድርገሽ እንዳደረግነው ያንን ኃጢአት እንደሰራ ነው ነጠላችን አድርገን ጸሎት ለማድረግ መነሳት አለብን። ተስፋ እንዳትቆርጡ እና በየቀኑ ስለዛ ኃጢአት እግዚአብሔርን እንለምነው። ሉቃስ 18 ላይ አንድ ባልቴት አለች እና አንድ ሰውን የማይፈራ እግዚአብሔርን የማያፍር አንድ መኳንንት ነበር፣ ሀገረ ገዢ ነበር እና ሁሌ በሩ ላይ ቆማ ፍረድልኝ 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 ያለች ትለምነዋለች። ሁሌ እኮ ነው፣ ተስፋ አትቆርጥም። ሰውየው ሰውን የማያፍር እግዚአብሔርን የማይፈራ ነው። ምንም አይመስለውም፣ ደንታ የለውም፣ ምንም አይመስለውም። እሷስ ተስፋ አትቆርጥም። የሆነ ቀን ስለ ንዝናዜዋ ሲል ፈረደላት። ስለምኗ? ስላዘነላት፣ ፍርዱ እንደሚገባት ስላወቀ ነው። ስለምኗ ነው? በቃ ነዘነዘችው። ፊቷን ማየት አይፈልግም። ለዛ ብሎ ፈረደላት፣ የምትፈልገው ሰጣት። ይሄ ሰውን የማያፈር እግዚአብሔር የማይፈራ መኳንንት እንዲህ ካደረገ የሞተልን ክርስቶስ ስለ አንድ ጉዳይ ብነዘነዘው እሺ አይለን? እንለምነው ስለዛ ጉዳይ። ጌታ ሆይ ይህንን ኃጢአት ከሕይወቴ ነቅለህ አውጣልኝ። ልብ አንድ ቦታ ነው ያለው። እዛች አንድ ቦታ ላይ መቀመጥ የነበረብህ አንተ ነበርክ። ግን የነገሰው ይህ ኃጢአት ነው፣ ይሄ ሰው ነው፣ ይሄ አመል ነው፣ ይሄ ንግግሬ፣ ይሄ ስድቤ ነው እና ነቅለህ አውጣልኝ። ከአንተ የሚበልጥ ነገር ሕይወቴ ላይ አይኑርብኝ። ጌታ ሆይ ሁልጊዜ እለምንሃለሁ፣ በፊትህ ሰግጄ እያለቀስኩ እለምንሃለሁ። ከዚህ ውጪ ሌላ ርዕስ የለኝም። ምክንያቱም ይህ ይስሐቄ፣ ይህ ለአንተ ብዬ መሰዋት ያቃተኝ ነገር ሕይወቴ ላይ ገዝፎብኛል። ካንተ በላይ ላስበልጠው አልቻልኩም። ክርስቶስ ሆይ ካንተ ላስበልጠው አልቻልኩም። በእኔ የሚያምን ምንም ማድረግ ይቻላል ብለሃል። ጌታ ሆይ አምናሃለሁ፣ ይህን ኃጢአት ከሕይወቴ ነቅለህ አውጣልኝ ብላችሁ በየቀኑ እግዚአብሔር መለመን። ያቺ 12 ዓመት ሙሉ ደም ሲፈሳት የነበረው ሴት አስቡት። 12 ዓመት ኮንቲኒስሊ ደም ይፈሳት ነበር። ቀጥ ብሎ ቆመ። ይሄ የኃጢአት ደማችን የሚቆመው ምናልባት ከአንድ ቀን በኋላ ሊሆን ይችላል ለኛ፣ ምናልባት ደግሞ ከ20 ዓመት በኋላ ሊሆን ይችላል። ዋናው ምን መሆኑ ነው? መቆሙ ነው። ስለዚህ በየቀኑ እግዚአብሔርን ጠይቁት፣ አቁምልኝ ይሄን የኃጢአቴን ደም ብለን በየቀኑ ስፔሲፊካሊ ስለ ኃጢአቱ ስለዛ ስለምንቸገርበት ነገር እግዚአብሔርን በየጊዜው መጠየቅ። እግዚአብሔር ምን ያህል እንደምንፈልገው ሲያቅ፣ ምን ያህል ይሄ ነገር እንደጠላ ነው ሲያቅ፣ እሱ አንድ ቀን ከዚህ ኃጢአተኛ ነፃ የሚያወጣበት ቀን ይመጣል። ያንን ቀን ያቅርብልን። ሶስተኛውና ዋነኛው ነገር ተስፋ አለመቁረጥ ነው። ይህን እንግዲህ በጣም ብዙ ጊዜ ተነጋግረናል። አንድ ወደ አቡነ ሺኖዳ ይሄድና አባቴ እኔ ሰለቸኝ፣ ሁልጊዜ እነሳለሁ፣ ከዛ ወድቃለሁ፣ እነሳለሁ፣ ወድቃለሁ፣ ንስሐ ገባለሁ፣ አሁንም ወድቃለሁ፣ መረረኝ በቃ እና ይሄ የመጨረሻ በቃ ምክሬ ነው፣ እርሶን ለመቀበል የምመጣው የመጨረሻ ነው፣ በቃ መሮኛል አላቸው። ልጄ እኔ ምንም ምልህ ነገር የለም፣ ግን ቅድም የተናገርከትን አረፍተ ነገር ላስተካክልልህ አሉት። እሱ ምንድን ነው ሲል የነበረው? እነሳለሁ፣ ከዛስ? ልጄ አረፍተ ነገሩን ቀይረው፣ ቅደም ተከተሉን አሉት። ምን ሆነ? ከዛስ? እስኪ ወድቃለሁ በሉ፣ ሁላችሁም በሉ፣ ከዛስ? እኛ እያሰብን ያለነው ስንቴ እንደተነሳን አይደለም፣ ስንቴ እንደወደቅን ነው እያሰብን ያለነው። ስለዚህ በወድቅም እነሳለሁ በሉ። አሁን ንስሐ ለመግባት ምክንያት አድርገን እያቀረብን ያለውን ነገር ይህንን ነገሬን ሳልተው እንዴት ንስሐ ገባለሁ? ይህን ክፉ ልማዴን ሳልተው እንዴት ሥጋው ደግሞ እቀበላለሁ? ድጋሚ በወድቅስ ሲላችሁ ጭንቅላታችሁ ምን ትሉታላችሁ? በወድቅም እነሳለሁ በሉ። ይሄ ትልቅ የላይፍ ፕሪንሲፕል ነው። በወድቅም በሉ፣ ከዛስ? በቃ እነሳለሁ፣ ጠላቴ ደስ አይበልም። ስትወድቁ እነሳለሁ በሉ። የሚያነሳ እግዚአብሔር ከእናንተ ጋር ነው። ክርስቶስ ኃጢአተኞችን የሚጸየፍ ምናምን ጌታ እንዳይመስላችሁ ስንወድቅ የሚያፍርብን የሚሸማቀቅብን፣ አይ ይሄ መቼም ሰው አይሆንም ብሎ ተስፋ የሚቆርጥብን አባት የለንም። እንዳትረሱ። እግዚአብሔር ተስፋ ካልቆረጠባችሁ ምን ትፈልጋላችሁ? ስለዚህ በየቀኑ መነሳት፣ መውደቅ፣ መነሳት። እግዚአብሔር አንድ ቀን ተነስቼ እንድቀር ያደርገኛል። ደግሞ ምስክር ሰጥቶናል እኮ። ኦግስቲን ምን አለ? ጌታ ሆይ እቀርብሃለሁ፣ ኃጢአቴ ታርቀኛለች፣ እቀርብሃለሁ፣ ኃጢአቴ ታርቀኛለች አለ። ግን ተስፋ ቆርጬ ደግሞ የሆነ ቀን ልርቅህ ስል የሆነ ቀን ያቀመስከኝ ፍቅርህ ትስበኛለች።
እንደው ምንም ብንወድቅ ኃጢአተኛ ብንሆን የሆነ ጊዜ ጎበዝ አልነበርንም? ትዝ አይላችሁም? እነዛ ሳምንታት የሆነ ጊዜ እኮ ጸሎት ማድረግ ጀምረን ነበር አይደል? የሆነ ጊዜ ጸበል እንዴት ነበር? የሆነ ጊዜ ጥሩ ነበር። የሆነ ጊዜ ትተነው ነበር ኃጢአቱን። የሆነ ጊዜ ንስሐ ገብተናል ተሳክቶልን። የሆነ ጊዜ ቆርበናል። ያቺ ቀን ተስፋችሁ ትሆናችሁ። ማድረግ እንደምትችሉ ተስፋችሁ ናት ያቺ ቀን። እኔ እኮ የሆነ ቀን ተነስቼ አውቃለሁ በሉ። ለእኔ አዲስ አይደለም መውደቅ፣ መነሳትም አዲስ አይደለም። አውቀዋለሁ ጣዕሙን። እግዚአብሔር ሰዎችን ያለ ተስፋ አይተውም። ምንም ቢሆን ጎበዝ የነበርንበት የሆነ ቀን ነበር። ያቺን ቀን የመነዘራችሁ ኑሩ። እንዲች ብላችሁ ተስፋ እንዳቆርጡ በፍጹም። በተለይ በመንፈሳዊ ሕይወታችሁ ተስፋ እንዳቆርጡ። ምንም ብትቆርጡ በእግዚአብሔር ተስፋ እንዳቆርጡ። እሱ ሁልጊዜ ባለበት ቆሞ የሚጠብቅ አምላክ ነው። አዎ በጣም ርቀነዋል። ወደኋላ ዞር ብለን ስናየው የራቅነው መንገድ በጣም ሩቅ ነው፣ ግን ባለበት ነው የቆመው። ወደኋላ አላፈገፈገም። እሱ አለ። ክርስቶስ ትተነው በሄድንበት ቦታ ቆሞ የሚጠብቀን ብቸኛው ራሱ ክርስቶስ ብቻ ነው። እጁን ዘርግቶ በየቀኑ የልባችን በር እያንኳኳ የሚጠብቅህ ክርስቶስ አለ። እስክትነሳ ብቻ የሚጠብቅ። ለምን ወደቅ ሳይሆን ለምን አልተነሳህም የሚልህ ማለት ነው። ስጠብቅህ ነበር እኮ የሚልህ አምላክ አለ። ለማን ብላችሁ ነው ተስፋ የምትቆርጡት? ለማን ብላችሁ? የፈጠረ የጎዳኸው የበደልከው ክርስቶስ እኮ ተስፋ አልቆረጠብህም። አንተ በድለኸው እሱ ተስፋ አልቆረጠብህም። ለምን ተስፋ ትቆርጣለህ? አንድ ቀን ሰው ሆናለሁ። እስኪ አንድ ቀን ሰው ሆናለሁ በሉ። ኧረ ከልባችሁ በሉ ባካችሁ። እንሆናለን። ያረገናል። ያርገን። ተስፋ እንዳትቆርጡ። እዚህ ምድር ላይ ትልቁ ኃጢአት ምንድን ነው ካላችሁ፣ ተስፋ መቁረጥ፣ ራስን ማጥፋት ነው። ስርየት የሌለው ኃጢአት ምንድን ነው ካላችሁ፣ ራስን ማጥፋት ነው። መጽሐፈ ብርሃን ላይ ምን ይላል? እግዚአብሔር እያለቀሰ ይፈርዳል ይላል። እያዘነ የሚፈርድበት ነገር ኃጢአት ቢሆን ዝር እንዳይል የሀሳብ ጭንቅላታችሁ ዝር እንዳይል መኖር ይሻላል። እሺ ደግሞ ትንሽ ኑሩ። እውነት ትንሽ መኖር መልካም ነው። እግዚአብሔር ለምን በዚህ በወጣትነታችሁ ያለ ዕድሜያችን እኮ ነው አይደል? በዚህ ዕድሜያችን እኮ እኛ መቦረቅ ምናምን ነበር የነበረብን። እንደዚህ አይነት ነገር እኮ አልነበረም ማሳለፍ የነበረብን አይደለ? አልነበረም እኮ። ግን ለምን እንደሆነ የሚያሳይበት ቀን ይመጣል። እሺ ዮሴፍ በወንድሞቹ መጠላቱ፣ መሸጡ፣ ጉድጓድ ውስጥ መሆኑ፣ ባሪያ መሆኑ፣ ከዛ መታሰሩ፣ በሐሰት መመስከሩ፣ እነዚህ ሁሉ ነገሮች ለንግስና ነበር። አንተ ለምን በዚህ በኩል እያሳለፈ እንደሆነ የምታውቀው መጨረሻ ላይ ነው። ጠብቀው እግዚአብሔር። እስኪ ጠብቀሃለሁ በሉ። ባለሁበት ቆሜ በሉ። ምን እልሃለሁ? ጠብቁት እግዚአብሔር። አንድ ቀን እኛ ሲደክመን እኛ ተስፋ ትተነው በቃ ለእሱ ስንተወለት እሱ ያነሳናል። ሌላኛው ድካምን ማመን ነው። እሺ እራሳችሁ አትታገሉ። ድካምን ማመን ትልቅ ነገር ነው። ለዚህ አንድ ነገር ልንገራችሁ ልጨርስ። ዲያብሎስ እግዚአብሔር እንደዚህ ይለዋል፣ ብርቱዎቹን ለእኔ ተዋቸው። እየሰማችሁኝ ነው? እየሰማችሁኝ ነው ወይ? ብርቱዎቹን ለእኔ ተዋቸው፣ እነሱ አያውቁትኝም። ደካሞቹን ግን አልችላቸውም፣ ምክንያቱም ድካማቸውን ስላመኑ ወደ አንተ መጥተዋል። ወደ አንተ የመጣውን ደግሞ አልችለው። እየሰማችሁኝ ነው? እንችላለን እኛ። ትችላላችሁ መሰለኝ። ትችላላችሁ ወይ? ማን ይችላል? እሱ ያሸንፍልን። ተውት አውጣችሁ። ጌታ ሆይ እኔ ከዚህ በኋላ ማድረግ የምችለውን ነገር ጨርሻለሁ፣ አንተ ጉልበት ካልሆንክኝ በስተቀር አንተ እጅህን ካላስገባህበት በቀር እኔ ትቼዋለሁ። ድካማችን አምነን ስብር ብለን መተን ማልቀስ ነው። እኛ ዝም ብለን ንስሐ እንግባ፣ ዝም ብለን ስጋው ደግሞ እንቀበል፣ ዝም ብለን የወደቅን ቶሎ እንነሳ። እግዚአብሔር ትጋታችንን እሱን ለማስደሰት ብለን የሄድነውን ርቀት አይቶ አንድ ቀን ይምረናል። ስለዚህ ድካምን አሙኑ ወደ እግዚአብሔር መቅረብ ነው። ተስተካክሎ ንስሐ መግባት የለም። የሚያስተካክል ንስሐ ነው። ሐኪም ቤት ናት ቤተ ክርስቲያን፣ ሐኪም ቤት ናት። ሰው እንዴት ነው ሲሻለኝ እሄዳለሁ ይባላል ሐኪም ቤት? ሞኝነት እኮ ነው። ቆይ ትንሽ ተስተካኪ እቺ ነገር ስቶ ንስሐ ገባለሁ ቤተክርስቲያን እሄዳለሁ አይባልም። እውነት የሚያስተካክለን ንስሐ ነው። ልቤ ደንድኖብኛል አይደለ? ምንም እየተሰማኝ አይደለም። አሁን እንደዚህ እያወራህ እንኳን ምንም አይሰማኝም። ምን እንደምታወራ አልገባኝ። ችግር የለውም ንስሐ ገብተህ ሞክረው። ችግር የለውም ንስሐ ገብተህ ሞክረው። ልብህን እንዴት እንደሚሰብሩት ታያለህ። እንዴት እንደምታለቅሽ ታየዋለሽ። ሞክሩት እስኪ። ስንት ነገር ሞክረናል። የሆነ ነገር መጣ ሲባል ፋሽን ምናምን ስንት ነገር ሞክረናል አይደል?
አይተናቸዋል። ጥሩ ጥሩ የሚባሉ ስልኮች ሲመጡ አየናቸው። እስኪ አሁን ዛሬ ክርስቶስን ሞክሩት። እስኪ ንስሐ ምንድን ነው የሚለው? የሆነ አዲስ ቤት ተከፍቷል እንደዚህ የሚባል ምግብ መጥቶ ምናምን ሲባል ምንድን ነው የሚባለው? እንሞክረው ነው። ንስሐን ሞክሩት ባካችሁ። ምን እንደሚል ሰላም ምን እንደሆነ የናፈቃችሁ ሰላም ምን እንደሚል ማወቅ ከፈለጋችሁ ንስሐን ሞክሩት። ከዛ ስጋው ደግሞ ተቀበሉ። ያንን አድርጉ። የመጨረሻው መሰጣችሁ ቲፕ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ማስደሰት መጣር። ከኔ ጋር በሉ፣ ኃጢአቱን በሉ። የመጨረሻው ላይ አይዟችሁ እሺ ያላችሁ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ለማስደሰት መጣር። በጣም ዲፈረንስ አላችሁ አይደለም? ትኩረት የምናደርገው እኛ ጨለማው ላይ ነው። ለምሳሌ እዚህ ጋር ብርሃን ቢሆን ከፊት ጨለማ ነው። ይሄ ጨለማችን በጣም እየታገልነው ነው። ግን ብርሃኑ የሚያገኘው ምናችን ነው? እየሰማችሁኝ ነው? እንደ አስተማሪዎቻችሁ ለማስረዳት የሞከርኩ ነው። ከገባችሁ ፊት ለፊት ጨለማ አለ አልኳችሁ። እሺ በሉ። ከኋላ ብርሃን አለ። ሰው እሺ ትላላችሁ። ፊት ለፊት ካለው ጨለማው ጋር የሚታገል ሰው ብርሃኑ ምኑን ነው የሚያገኘው? ጀርባውን ነው የሚያገኘው። ስለዚህ ፊትን ወደ ብርሃኑ አዙሩ። ኃጢአቱን ለመተው መጣሩን አቁሙና እግዚአብሔር እንድትወዱ የሚያደርጋችሁ ነገር ተጠመዱ። ለምሳሌ አንድ ሰው 12 ሰዓት ሙሉ ግማ ያንን እንደተኛንበት ብንል ከጧት 12 ሰዓት እስከ ማታ 12 ሰዓት ነው የቀን ውሏችን ብለን እናስብ እና ሁሌ ያንን ኃጢአት እናደርግበታለን ወይ ኖርማል ነገር እናደርግበታለን ብለን እናስብ። አሁን እኛ ትግላችን 12 ሰዓት ሙሉ የእግዚአብሔር ሰው መሆን አይደለም። ይኸውላችሁ ጠዋት ያቺን 30 ደቂቃ ጸሎት ስናደርግበት እዚህ ጋር 11 ተኩል ይቀራል አይደል? ተውት 11 ተኩል እዛች 30 ደቂቃ ላይ ደግሞ ማታ መጽሐፍ ቅዱስ 30 ደቂቃ ስናነብ ስንት ሆነ? 1 ሰዓት ሆነን አይደል? እዚህ ጋር ስንት ሆነ? 11። ስለዚህ አት ዘ ሴም ታይም ይኸውላችሁ ባይ ዲፎልት ዋት ዩ ስታርት ኢዝ ዋት ዩ ስቶፕ ነው አይደል? የሆነ ነገር ጀመራችሁ ማለት የሆነ ነገር አቆማችሁ ማለት ነው። እየሰማችሁኝ ነው? አሁን እኔ እያወራሁ ነው። ውሃ መጠጣት ብጀምር ምን ማድረግ አቆምኩ ማለት ነው። ስለዚህ ማውራት ለማቆም አይደለም መታገል ያለብኝ፣ ውሃ ለመጠጣት ነው መታገል ያለብኝ። ሰማችሁኝ? እናንተ ጥሩ ነገሩ ላይ ብቻ ጥረት አድርጉ። ጸሎት ማድረግ፣ ቤተክርስቲያን መምጣት ምናምን በሉ። ኃጢአቱን አድርጉት፣ ግን ጠዋት ያንን ድገሙት። እናድርጉ። ክርስትና ልምምድ ነው። ከዛ የሆነ ቀን 12 ሰዓት ሙሉ መንፈሳዊ ነገር ስናደርግ ራሳችን እናገኘዋለን። ሳናውቀው እንቀየራለን። ሰው እግዚአብሔርን ካልወደደ በቀር ኃጢአትን ሊጠላ አይችልም። ቅድም እንዳልኳችሁ ልብ አንድ ቦታ ነው ያላት። በዛ የልብ ቦታ የንግስና ዙፋኑ ላይ መቀመጥ ያለበት ክርስቶስ ነው። እኛ ላይ በጣም ብዙ ነገር ተቀምጧል። ያንን ለማስነሳት ክርስቶስን ማስገባት አለብን። የጽድቅን ጣዕም መቅመስ አለብን። እናስቀድስ፣ ስጋው ደግሞ እንቀበል፣ ንስሐ እንግባ፣ መንፈሳዊ ተግባራትን በየጊዜው እናርግ። እንደዛ ራስን ካላጠፋ ስልህ የነበረውን ኃጢአት በእግዚአብሔር ድል እናደርገዋለን። ያንን ቀን ያቅርብልን። ሁላችንም ይህን መሰዋት ያቃተን ይስሐቅ ለእግዚአብሔር እንድንሰዋ እግዚአብሔር ይርዳን። ተስፋ ከመቁረጥ ያድነን።